ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን ትንሽ ጠፋ ብዬ ነበረ። ኃይለኛ ጉንፋን ይዞን ነበረና በዛ ምክንያት ነው የጠፋሁት። አዲስ ቪዲዮ መስራት አልቻልኩም እና ዛሬ ይዤላችሁ የመጣሁት የልደት ኬክ ነው። ባለፈው እንዳያችሁት የቤተሰቡ ቻናል ላይ ካያችሁት ለልጄ የልደት ኬክ ሰርቼ ነበርና እሱን ነው ዛሬ ይዤላችሁ የመጣሁት። ያው ትንሽ አሞኝ ስለነበረ አዲስ ቪዲዮ መስራት ስላልቻልኩኝ ስለዚህ እሱን ይዤላችሁ መጥቻለሁ። እንዴት አድርጌ ዲኮር እንዳደረግኩት የሚያሳይ ቪዲዮ። ልክ ከዚህ በፊት እንደማደርገው መጀመሪያው ክሬሙን ነው የማዘጋጀው። የክሬሙን አሰራር ከዚህ በፊት አሳይቻለሁ፣ ቻናሌ ላይ ታገኙታላችሁ። ፓስቸራይዝድ የሆነ ኤግ ዋይት የነጩን ክፍል የእንቁላል ነጩን ክፍል አድርገን ስኳር ዱቄት ስኳር እናረግና እሱ መጀመሪያ እንመታለን። ይሄ እዚህ ጋር ለየት ያለው ምንድነው ቅቤውን እሱን እየመታሁኝ እንደዚህ በማሽን ቅቤውን ደግሞ ለብቻ ማለት ነው ካወጣን በኋላ ካስተንትን ማይክሮዌቭ ውስጥ ወይም ደግሞ ውሃ ላይ ነገር ሞቅ አድርገ ነው ትንሽ ቀለጥ አድርገ ነው ብንጨምረው ሞር የተሻለ ይሆናል ማለት ነው። እና በዚህኛው ላይ ያረኩት ምንድነው ትንሽዬ ባለፈው ማሳይቻችኋለሁ ቀለጥ አድርጌው ነበረ፣ ግን ይሄኛውን በደንብ ቀለጥ አድርጌ ቅቤውን በመጠቀም ሰዓት ክሬሙ ከዚህ በፊቱ የተሻለ ደግሞ ሶፍት የሆነ በጣም ልስልስ ያለ ቆንጆ ክሬም ይሆንላችኋልና ቅቤውን ትንሽ ቀለጥ ብናደርገው ጥሩ ነውና እንደዛ አድርጌ ስኳሩንና እንቁላሉን ከመታው በኋላ ቅቤውን ጨምራለሁ ማለት ነው። ሌላው አሰራሩ ሁሉም ከዚህ በፊት እንዳሳየዋችሁ አንድ አይነት ነው እና ጨው የሌለው የገበታ ቅቤ ነው የምንጠቀመው። እሱን በማይክሮዌቭ ካቀለጥኩ በኋላ እንቁላሉና ስኳሩ ላይ የተመታው ላይ ማለት ነው እንጨምረዋለን። እንቁላሉና ስኳሩን በደንብ መምታት አለብን፣ አለበለዚያ ቶሎ ቶሎ ሁሉንም ነገር የምናደርገው ከሆነ ስኳሩ የመሻከር ክሬሙ የመሻከር ባህሪ ይኖረዋልና እንደዛ እንዳይሆን በደንብ ከመታ ነው በኋላ ቅቤውን እንጨምራለን። ከዛ ደግሞ ከቅቤው ጋር በደንብ እንመተዋለን ማለት ነው። ከዚህ በፊት በደንብ ዝርዝር አድርጌ ስላሳየሁት እሱን ቻናሌ ላይ ስለምታገኙት ገብታችሁ ቼክ አድርጉት የክሬሙን አሰራር እና ለየት ያረኩት ያው ቅቤውን በደንብ አቅልጨዋለሁ በአሁኑ። እኔ ቫኒላ ነው ያደረኩበት። እናንተ ግን የመፈለጋችሁትን ፍሌቨር መጨመር ትችላላችሁ። በተለያየ መልኩ መስራት እንችላለን ጣዕሙን ማለት ነው። እኔ ብዙ ጊዜ ቫኒላ ስለሚመቸኝ ቫኒላ ነው የተጠቀምኩትኝና እና እንደምታዩት በጣም ቆንጆ ክሬም ነው የሚወጣው እና በጣም አሪፍ ነው። ከሰራነው በኋላ የተረፈንን ፍሪዘር ውስጥ በረዶ ቤት ከ6 ወር በላይ ማስቀመጥ እንችላለን። ፍሪጅ ውስጥም ደግሞ ለረጅም ጊዜ ልናስቀምጠው እንችላለን፣ ግን ፍሪዘር ውስጥ ብናስቀምጠው ሞር የተሻለ ነው። በምንፈልግ ሰዓት ግን አውጥተን ከእንደገና መምታት ይኖርብናል። ያው እንዳልኳችሁ እኔም እንደ አዲስ ነው የምለምደው። ብዙም ጊዜ ልጆቹ የሚጠይቁኝን ይሄን አድርጊልኝ ሲሉኝ ያሉኝ ኬክ ነው ለመስራት የምሞክረውና ኬኩን ጋግሬ አሳድረዋለሁ ፍሪጅ ውስጥ። ብናሳድረው ወይም ደግሞ በረዶ ቤት ራሱ ብናረገው የተወሰነ ደቂቃ በጣም ቆንጆ ነው። ምክንያቱም እንዳይፈረፈር ስንሰራው እንዳያስቸገረን ይሆንልናል። በኋላ በምንቆርሰው ሰዓት ደግሞ ቆንጆ ነው የሚሆነው። የሚገርማችሁ ነገር ፍሪጅ ውስጥ አሳድሩት ወይም ደግሞ በረዶ ቤት አስቀምጡትና ከዛ በኋላ አውጥታችሁ ዲኮር አድርጉት። በጣም አሪፍ ነው እንደዛ በምናረገው ሰዓት። ስለዚህ ጋግሬ ያሳደርኩትን ኬክ በምፈልገው መጠኑ ቆርጠውና ያው እንዳልምታዩት ዳማ ነው ስሪልኝ ያለኝና ቺዝ በጣም ይወዳል። ባለፈው አይታችሁት ከሆነ ቺዝ አሸንፏል እና ዋንጫ ሁሉ ተሸልሟል እና በጣም ነው የሚወደው ቺዝ እና ቺዝ ስለሚወድ እሱ ነው ስሪልኝ ያለኝና መጫወቻውን እንትኖቹን አልሰራዋቸውም። አብሬ በሰራቸው ደስ ይለኝ ነበር፣ ግን ያው መስራት አልቻልኩም። ኦርደር ማድረግ ነበረብኝ። ምንድነው ስሙ ሞልድ ማድረጊያውን ማለት ነው። እቃዎቹን መስራውን ስላላደረኩኝ ያው የራሱ መጫወቻውን ነው ከላይ የሚያደርገው በሚቆርስ ሰዓት። ግን ዳማውን ግን እንደዚህ ነው እንግዲህ የሰራሁት። 4 ማዕዘን ቆርጠውና በምፈልገው መጠን ከዛ ሲምፕል ሲራፕ እሱንም አሰራሩን ቻናሌ ላይ ታገኙታላችሁ። ስኳርና ውሃ ቫኒላ አድርገን አፍልተን ከቀዘቀዘ በኋላ ኬኩ ላይ እናረግበታለን። ያንን ስናረግ ኬኩ በደንብ እንዲለሰልስ ያደርግልናል ማለት ነው። እና ሲምፕል ሲራፕ እጠቀማለሁኝ ኬኩን ለማለስለስ እና በምትፈልጉት መልኩ ከቆረጣችሁ በኋላ ኖርማሊ በፊት እንደምናደርገው ክሬሙን ማድረግ ነው ማለት ነው። የመጀመሪያውን ኮት ማለት ነው። ስለዚህ ከላይ ሲራፑን ካረክን በኋላ ክሬሙን እናደርጋለን። ከዛ ኬኩን እንደርባለን። ኬኩን ከደረብነው በኋላ ዙሪያውን እንቀባዋለን ክሬሙን። ከዛ በደንብ ትንሽ የተወሰነ ካለሰለስ ነው በኋላ ፍሪጅ ውስጥ እንከተነው መልሰን እናወጣዋለን ማለት ነው። መጀመሪያ ትንሽ ቀዝቀዝ ማለት አለበት፣ አለበለዚያ እየተፈረፈረ እንዳያስቸግረን። መጀመሪያውን ኮት ካረግን በኋላ ፍሪጅ ውስጥ ከተነው አውጥተን ሁለተኛውን የምናረገው። ብዙ ጊዜ 2 ጊዜ ነው የማረገው፣ ከዛ በላይ አላረግም። ግን ከዛም በላይ ማድረግ እንችላለን ካልተሸፈነልን ማለት ነው።
ሁሌም እንደምነግራችሁ 4 ማዕዘን ኬክ መስራት እጅግ በጣም ነው የሚያስቸግረው። ምክንያቱም ኮርነሩ ላይ ጥጉ ላይ 4ቱ ማዕዘን ለማስተካከል የሆነ 4 ማዕዘኑ ቆንጆ ሆኖ መስመር ይዞ እንዲመጣልን በጣም ያስቸግራል። እሱም ማለስለስ ክብ ኬክ በምሰሩ ሰዓት በጣም ቀላል ነው። ይሄኛውን ግን ለማለስለስና ኮርነሮችን ዳርና ዳሩን ለማሳመር በጣም ነው የሚያስቸግረው። በተለይ ደግሞ ያው ፎንዳንት ስለምንጠቀም 4 ማዕዘኑ በተቻለ መጠን 4 ማዕዘን ቢሆን ጥሩ ነው። ግን በጣም አስቸጋሪ ነው እንዳልኳችሁ። እኔ አሁንም ለኬክ በቂ ማቴሪያል አልገዛሁም። ባለኝ ነው የምሰራው። ያው ኬክ መስራቱ እንትኑ ስላለኝ ነው እንጂ ብዙ ነገሮችን አላሟላሁም። ግን ያው ቤት ውስጥ ባለኝ ስለሆነ የምሰራው በተቻለኝ መጠን ለማለስለስና ለማስተካከል ሞክሬያለሁ። እና በደንብ ፎንዳንት የምታደርጉበት ኬክ ብዙ ጊዜ አባጣ ጎባጣ እንዳይወጣበት በተቻለ መጠን ማለስለስ አለብን። በደንብ ፍቅፍቅ አድርገን ልስልስ ያለ መሆን አለበት። ምክንያቱም በምንሸፍነው ሰዓት አባጣ ጎባጣው እንትኑ ላይ ያስተዋውቃል ማለት ነው፣ ፎንዳንቱ ላይ። ኬኩን በተቻለ መጠን በደንብ ካለሰለስኩኝ በኋላ ፍሪጅ ውስጥ ከትና ፎንዳንት አዘጋጃለሁ ማለት ነው። ያው ሙሉ በሙሉ ፎንዳንት ከላይ ስለማላለብሰው የራሱን የሚፈልገውን ያህል ነው ቆርጬ ማረገው። ከፈለጋችሁ ግን ፎንዳንት አልብሳችሁ ከላይ ድጋሚ ማድረግ ትችላላችሁ። እንደዛ በሚሆን ሰዓት አንደኛ የፎንዳንት ማበላሸት ነው የሚሆነው። ስለዚህ ራሱ ክሬሙ ላይ ያኛውን ብቻ መጠቀም እንችላለን። በነገራችን ላይ ክሬሙንም እንደምትፈልጉት ከለር ቀይራችሁ በክሬሙ ብቻ መስራት ይቻላል። ግን የሚቀለው በፎንዳንት ብሰሩት ነውና የፎንዳንት አሰራር ማየት ከፈለጋችሁ ቻናሌ ላይ ያለላችሁ፣ እሱም በቀላሉ ቤት ውስጥ መስራት እንችላለን። የተሰራውንም ገዝተን መጠቀም እንችላለን። እኔ የተሰራውን ነው ገዝቼ የተጠቀምኩት። አሰራሩን ግን ቻናሌ ላይ አድርጌላችኋለሁ። እሱንም ታገኙታላችሁ። የኬክ አሰራር ብላችሁ ፕሌሊስት ውስጥ ብትገቡ ሁሉንም እዛ ውስጥ ታገኙታላችሁ። ስለዚህ የተጠቀምኩት ጥቁርና ነጭ ፎንዳንት ነው። ፎንዳንቱን እንደምታውቁት በጣም ደረቅ ነውና በምታወጡት ሰዓት ከፓኬጅ ውስጥ በደንብ አድርገን ማሸት አለብን። ይሄ እንትን የኮኮናት ኦይል ወይም ደግሞ ቅቤ ነገር እጃችን ላይ አድርገን ወይም ደግሞ ዱቄት ስኳርም አድርገን መጠቀም እንችላለን፣ እጃችን ላይ እንዳይጣበቅ ማለት ነው። እና በደንብ አድርገን ማሸት አለብን። እያሸነው ስንሄድ እየለሰለሰ ይመጣል። ከዛ በኋላ በደንብ ጠፍጥፈን የምንፈልገውን ያህል እንቆራረጣለን ማለት ነው፣ ጥቁርና ነጭ። እኔ በምሰራበት ቢላ እየለካው ነው የቆረጥኩትኝ። እና እንደዛ ከቆራረጥኩኝ በኋላ በተቻለ መጠን አንድ አይነት ለማድረግ ሞክራለሁ። ያው እንደምታውቁት ቤት ውስጥ ነው የምንሰራው፣ ለገበያ የሚቀርብ አይደለም። ሁሌ እንደምላችሁ እናንተ እንደተመቻችሁ አድርጋችሁ መስራት ነው። ልጆቻችሁ ዋናው የሚፈልጉት እናንተ አሰርታችሁ ማምጣታችሁን እንጂ ፐርፌክት መሆን አለመሆኑ እነሱ ጋር ችግር የለውም። እናንተም ደግሞ የዛን ያህል መጨናነቅ አይጠበቅባችሁም። የምንችለውን ነገር ነው የምንሞክረውና እኔም እንደዛ ነው እየሰራው ያለሁትኝ። እየተለማመድኩ ነው አሁንም። ምክንያቱም ቶሎ በየጊዜው ኬክ ስለማይሰራ ሁል ጊዜ እየተለማመድኩ ነው የሚሆነው። ረጅም ጊዜ ነው የሚፈጀው፣ የተለያየ ኬክም ስለሆነ የምሰሩት እና ምንም ችግር የለውም ማለት ነው። ፐርፌክት ባይሆንም በተቻለ መጠን ግን እኩል ለማድረግ ሞክራለሁ። እንደዚህ በቢላው እየለካሁኝ ቆራርጬ አዘጋጅቼ እሱ ነው ማረገው። በመቀጠል ያው የከተትነውን ቅድም ፍሪጅ ውስጥ ኬኩን እናወጣና እንትኑ ፎንዳንቱን የቆራረጥነውን አንዱን ነጭ አንዱን ጥቁር አንዱን ነጭ አንዱን ጥቁር እያደረግን እናደርገዋለን። በነገራችን ላይ ሙሉ ዙሪያውንም እንደዛ ማድረግ ትችላላችሁ። እኔ ግን ከላይ ብቻ ነው ያረኩት። መጀመሪያ እያሰብኩት የነበረው ከላይ እንደዚህ ካረኩ በኋላ ዙሪያውን በክሬም አሳምሬ እንትን ለማለት ነው እና ለመተው ነበር ያሰብኩትኝ። እዚህ ጋር ቆይታ ታዩታላችሁ። እንደዛ እያደረኩኝ አስተካክዬ ስጨርስ በነጭ ነበር ለመጨረስ ያሰብኩትኝ ማለት ነው። እና አንዱን ነጭ አንዱን ጥቁር አንዱን ነጭ አንዱን ጥቁር እያደረግን ሙሉን አልብሰን ከጨረስን በኋላ ወደ ታች በደንብ እንዲጣበቅልን በማለስለሻው በደንብ እናለሰልሰዋለን ማለት ነው። እንደምታዩት የኔ ቀጥ ያለ 4 ማዕዘኑ ራሱ እንደዚህ ጠፍጣፋ አልሆነልኝም። ትንሽ ወደ ዳርና ዳሩ ላይ ኬኩን ቆርጬዋለሁ፣ ግን ምናልባት ክሬሙ በደንብ አላስተካከልኩት እንደሆነ አቅም ትንሽ ዘንበል ያለ ነገር አለው። ግን እንደዚህም ቢሆን አያስጠላም። እና እንደዚህ አድርገን እሽት እናደርገዋለን በደንብ እንዲጣበቅልን ማለት ነው። ከዛ በመቀጠል እንዳልኳችሁ እኔ ለማሳመር ነው የፈለኩት በክሬም የነበረው እና ልጆቹም በዛ ላይ ቆሞ ይሄን አድርጊ እንደዚህ ቢሆን እንደዚህ እያሉኝ ስለሆነ የምሰራው እያሳዩዋቸው ነበርና መጀመሪያ ዙሪያው ላይ ከላይ ጥቁሩን አርጌ በቀጭኑ ማለት ነው። ከዛ በኋላ ከታች ደግሞ ክሬም ነው ለማድረግ ያሰብኩት። እንደምታዩን እየሰራሁት ነበርና እሱን አርጌ ከጨረስኩኝ በኋላ ልጄን አሳየሁት ማለት ነው። እና አልወደደውም፣ ይሄኛውን አልፈለገውም እንደዚህ ያረኩትን። ስለዚህ ስላልወደደው እሱን አነሳሁኝና ደግሞ ከታች ክሬም ማድረግ ጀመርኩኝ ማለት ነው ከስሩ። እና ክሬም አድርጌ እሱንም ሳሳየው አልወደደውም፣ ክሬም የተደረገውም ማለት ነው። እና በጣም አስቸጋሪ ነው እንዳልኳችሁ፣ ልጆቻችሁ የሚፈልጉትን ነገር ስለሆነ የምንሰራው በተቻለ መጠን እነሱን ለማስደሰት ነው የምንሞክረው። እና እሱንም አድርጌው አልወደደውም።
እንደምታዩት እንደዚህ አድርጌ ነበር የጨረስኩት ማለት ነው። እና አልፈልገውም፣ አልወደደውም እሱ። ስለዚህ ከእንደገና አሁንም አንስቼ አስተካክላለሁ ማለት ነው። እና ስለዚህ መጨረሻ ላይ በምን ተስማማን? ያንን ፈቅፍቄ ካነሳው በኋላ ዙሪያውን በጥቁር ፎንዳንት ቢሸፈን የተሻለ ያምራል ብሎ ስላለኝ በእንደዛ በኩል ደግሞ በጥቁር ፎንዳንት ሸፍኘዋለሁ ማለት ነው። እስቲ እናንተ ደግሞ አስተያየታችሁን ላኩልኝ። የትኛው ያምራል? በእንደዚህ በነጩም ቢሆን ይሻላል ወይስ እንደዚህ በጥቁር ይሻላል? ከዚህ በላይ ማጨምሪ ብሎ ነበር። ከዛ በላይ እኔ በጣም ደክሞኝ ስለነበር እንዳልኳችሁ ከቪዲዮን አይታችሁት ከሆነ የልደታቸውን በጣም ብዙ ነገር ነበር የሰራሁት እና ደክሞኛል እና በጣም ደክሞኝ ስለነበረ ሁሉንም ነገር አንድ ቀን ማስተካከሉ ደክሞኝ ስለነበር ከዚህ በላይ መሄድ አልቻልኩም። እናንተ ግን እስቲ አስተያየታችሁን ላኩልኝ። የትኛው የተሻለ ይሆናል? ከዚህ የተሻለ መስራት ይቻላል? ያው ይቻላል፣ ግን ከደከማችሁ በኋላ ከሆነ ትንሽ አስቸጋሪ ነውና በዚህ በኩል እኔ በዚህ መልኩ ጨርሼዋለሁኝ። እሱም ወዶታል። ያው ከዚህ የተሻለ ብሰራለት ሞር የተሻለ ደስ ይለው ነበረ፣ ግን አሁንም በዚህ ተስማምተን እሱም በዚህ ወዶት በዚህ መልኩ ነው የሰራሁት ማለት ነው። እና ጥቁሩን ፎንደንት እንደዚህ ዙሪያን በደንብ ካለበስኩ በኋላ የተጣበቀበት መልኩ እንዳይታይ በደንብ አድርገን አሽተን አስተካክለን እንትን ማለት አለብን፣ ማጣበቅ አለብን። እና ከተስተካከለልን በኋላ በመቀስ ቆርጠን በደንብ አድርገን እናሸዋለን። ዙሪያውን እስከሚያምር ድረስ እናሸዋለን። እንደዛ በምናደርገው ሰዓት የረሳ ነው እንትን ያለ የቀረ ክሬም ካለ ይስተካከላል ማለት ነው። እና ሁሉንም ከታች ያለውንም የተረፈውን ከላይ ያለውንም የተረፈውን ቆርጠን አውጥተን በደንብ እናስተካክለዋለን። እንግዲህ እኔ የሚሰራውት ቪዲዮ ይሄንን ይመስላል። ኬኩም ይሄንን ይመስላል። በጣም አሪፍ ኬክ ነው የሆነው። በጣም ወደውታል፣ ሰው የበሉትም ወደውታል። ልጆቼም በጣም ደስ ብሏቸዋል፣ እሱም ደስ ብሎታል። እናንተ ደግሞ እንግዲህ ሞክሩት፣ አስተያየታችሁን ላኩልኝ። እኔ በጣም ወድጀዋለሁ። ሌላ ጊዜ ደግሞ እንግዲህ በሌላ ቪዲዮ ተመልሼ እመጣለሁ። እንደዚህ እያልን ቀስ እያልን ኬክ እየሰራን እንለምዳለን ማለት ነው። እና በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ